ህወሓት የፌዴራል ኃይሎች በትግራይ ክልል በተለያዩ አካባቢዎች ወደፊት እየገፉ መሆናቸውን በመግለጽ ሁኔታው ዳግም ግጭት ሊቀሰቅስ እንደሚችል አስጠነቀቀም። ህወሓት የፌዴራል መንግስት የፕሪቶሪያ ስምምነትን የሚጥሱ ወታደራዊ እንቅስቃሴዎችን እየወሰደ ነው ሲል ትናንት ባወጣው መግለጫ ከሰሰም። ድርጅቱ አሁንም አለመግባባቶችን በውይይትና በሰላማዊ ፖለቲካ መንገድ ለመፍታት ቁርጠኛ መሆኑን ገልጿል። ህወሓት በመግለጫውም የፌዴራል ኃይሎች በቅርብ ቀናት ውስጥ በወታደራዊ ክፍሎችና በሰላማዊ ሰዎች ላይ ተኩስ ከፍተዋል ሲል ወንጅሏል። ይህ ድርጊትም ትግራይን ወደ አዲስ ግጭት ለመግፋት የሚደረግ ሙከራ አካል ነው ሲል ገልጾታል። በተጨማሪም የፌዴራል ባለስልጣናት በትግራይ ህገ መንግስታዊ ይዞታ ውስጥ 40% የሚሆነውን ግዛት አሁንም እንደተቆጣጠሩ መሆናቸውን የገለጸ ሲሆን በርካታ ቁጥር ያላቸው ተፈናቃዮች በአስቸጋሪ ሰብአዊ ሁኔታ ውስጥ በካምፖች እንደሚገኙ ገልጿል። ህወሓት የስምምነቱን ሁኔታ ሂደት የሚገመግም በአፍሪካ ህብረት የሚመራ የባለሙያዎች ቡድን እንዲቋቋም እና የፕሪቶሪያ ስምምነት ሙሉ በሙሉ እንዲተገበር በተደጋጋሚ ጥሪ ማቅረቡን ገልጿል። ይሁን እንጂ ለእነዚህ ጥያቄዎች የሰጠው ምላሽ አነስተኛ መሆኑንም አመልክቷል። መግለጫው የኢትዮጵያ መንግስት አሁን ትግራይ ወደ ሌላ ዙር ደም አፋሳሽ ጦርነት ለማስገባት እየጣረ ነው ብሏል። ሆኖም ድርጅቱ ወደ ወታደራዊ ግጭት የመመለስ ምንም ፍላጎት እንደሌላቸውና ሁሉንም በፕሪቶሪያ ስምምነት ማዕቀፍ ውስጥ ድርድር እንዲደረግ እንደሚፈልጉም ገልጿል። ፓርቲው በዓለም አቀፍ ማህበረሰብ በኩል የሚደረገው ጥረት በቂ አይደለም ሲል የተቸ ሲሆን በሌላ በኩል የተባበሩት መንግስታት የአፍሪካ ህብረትና አሜሪካ በቅርቡ የሰጡትን ማሳሰቢያ እንደ መልካም ጅማሮ እንደሚቀበለው ጠቁሟል። አዲስ ስታንዳርድ ዘገባውን ባጠናቀረበት ወቅት የቀረቡትን ክሶች በተናጠል ማረጋገጥ አልቻለም። የፌዴራል ባለስልጣናትም ለቀረቡት ክሶች እስካሁን በይፋ የሰጡት ምላሽ የለም። በሌላ በኩል ሳልሳይ ወያኔ ትግራይ ፓርቲ በትግራይ ውስጥ በማህበረሰቡ የሚመራ የእርቅ ሂደትና ከወገንተኝነት የጸዳ ሽምግልና እንዲጠናከር ጥሪ አቅርቧል። ፓርቲው ባወጣው መግለጫ በትግራይ ተወላጅ መካከል የተደረጉ ያሉ የእርቅ የውይይትና የሰላም ጥረቶች ሊደገፉና ሊጠናከሩ እንደሚገባ ገልጾ ይህም በበኩሉ ዘላቂ ሰላም ለማምጣት ከፍተኛ አስተዋጽኦ እንዳለው አጽንኦት ሰጥቷል። ድርጅቱ እነዚህን ሂደቶች የሚያመቻቹ ግለሰቦችና ተቋማት አገልግሎታቸውን እንዲጠብቁም አሳስቧል። በተጨማሪም በአሁኑ ወቅት በትግራይ ውስጥ አስተዳደራዊ ስራዎችን በማቀናጀትና የክልሉ መሰረታዊ ጥያቄዎች መመለስ የሚችል ህዝባዊ ተቋም የለም ብሏል። የጦርነቱ ምክንያት የደረሰውን ውድመት ለመጠገንና የውስጥ ክፍሎችን ለማርገብ እንዲቻል ሁሉንም ያካተተና ህጋዊነት ያለው መንግስት እንዲመሰረት ጥሪ አቅርቧል። በተጨማሪም ድርጅቱ የሀገር ሽማግሌዎች፣ የማህበረሰብ አስታራቂዎች፣ አቦ ገረብ ተብለው የሚጠሩ ባህላዊ መሪዎችና የሃይማኖት አባቶች በማንኛውም ወገን ሳይሰለፉ እየተባባሰ የመጣውን የታጣቂ አካላት ክፍል እንዲፈቱ ጥሪ አቅርቧል። በትግራይ ተወላጅ መካከል የሚፈጠር ግጭት እንዲቆም እና ለእርቅና ለውይይት ምቹ ሁኔታ እንዲፈጠር ጥረት እንደሚያደርጉም አሳስበዋል። ይህ ሁኔታ እየታየ ያለው በትግራይ ውስጥ እየናረ በመጣው ውጥረትና ምክንያት የህዝብ ስጋት እየጨመረ ባለበት ወቅት ነው። በመካከለኛው ትግራይ ዞን አካባቢ የፍጆታ ዕቃዎችን በመጫን ላይ በነበሩ 2 የጭነት መኪናዎች ላይ በደረሰ የድሮን ጥቃት ቢያንስ አንድ ሰው ሲገደል ሌላ አንድ ሰውም ደግሞ መቁሰሉ መዘገቡ ይታወሳል። ድርጊቱ የአፍሪካ ህብረትና ሌሎች የዓለም አቀፍ አካላትን ትኩረት የሳበ ሲሆን ወታደራዊ ግጭቶችና በክልሉ እየጨመረ ስለመጣው ውጥረት ያላቸውን ስጋት ገልጸዋል። ሁሉም ወገኖች ራሳቸውን እንዲያቅቡ፣ የሰላም ስምምነቶች እንዲያከብሩ እና ሰፋ ያለ ዳግም ግጭትን ለማስወገድ በውይይት እንዲቀጥሉ አሳስበዋል። ይህን ተከትሎ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ የትግራይ ኃይሎች ከጸለምቲ መውጣታቸውን ገልጸዋል። የትግራይ ጊዜያዊ አስተዳደር ይህ እርምጃ መተማመንን ለመገንባት የታለመ መሆኑን የገለጸ ሲሆን አሁን ላለው ውጥረት በውይይትና በሰላማዊ መንገድ መፍትሄ ለመስጠት ያለውን ዝግጅት ለማሳየት የታሰበ መሆኑንም አመልክቷል። የካቲት 2 ቀን 2018 ዓ.ም ጀምሮ ዋጀራትን ጨምሮ በአንዳንድ የደቡባዊ ትግራይ አካባቢዎች አንጻራዊ ሰላም መኖሩ ቢዘገብም ለውይይትና ለውስጥ ግጭት መቆም የሚቀርቡ ጥሪዎች ግን ቀጥለዋል። በትግራይ ኃይሎች መካከል ያለው የውስጥ ውጥረት በቀጠለበት በዚህ ወቅት የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የትግራይ ሲቪል ማህበረሰብ ድርጅቶች በትግራይ የሰላምና ጸጥታ ቢሮ ለሰላማዊ መፍትሄ የሚቀርቡ ጥሪዎችን ዳግም አድሰዋል።